አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ ከአረብ ጋር ያለ መግባባት ሲመጣ በጣም ደግሞ በህይወታችሁ የሚፈታተኗችሁ ከሆነ ለምን አጠፉም? ብጠፉ እኮ ፖሊስ ቢይዛችሁ አይገላችሁም። በተደጋጋሚ ይሄ ነገር ይነገራችኋል። ወይ ኢትዮጵያ ኤምባሲ መሄድ ወይ መጥፋት ወይ ኤጀንሲያችሁ ደውላችሁ መፍትሄ መፍጠር። እቺ ልጅ አሁን እኔ አላየሁም፣ ግን በቅርብ ቀን ሊገሉኝ ነው፣ እንገልሻለን፣ ባህር ውስጥ እንጥልሻለን እያሉኝ ሲያስፈራሩኝ ነበር አለች አሉ። እንደዛ ብላ ሰርታለች አሉ ቪዲዮ። ጠይብ ለምንድን ነው የዛን ጊዜ ሰውስ ያልተባበራት? እሷስ ለምንድን ነው ያልጠፋችሁ? ይኸውና አሁን ገደሏት። ባህር ውስጥ ከተው ገለዋት። ጓደኛ ይሁን ቤተሰብ ይሁን ደውሎ ሲጠይቃቸው ምን ይላሉ? ሞተች፣ አልሐምዱሊላህ ሞተች ይላሉ። አያችሁ፣ ካልፈለጓት ለምን መክተብ አልመለሷትም? ወደ ሀገር ለምን አላሳፈሯትም? ሞተች አልሐምዱሊላህ ብሎ ነገር አለ እንዴ? አሉ። ይገርመኛል እኮ እነዚህ አረቦች እና እኔ የኛም ሴቶች ይገርሙኛል። አሪፉኑ አረቦች ክፉ ሲሆኑ፣ አረቦች ጨካኝ ሲሆኑ፣ ለምሳሌ ጠጪዎች ሊሆኑ ይችላሉ፣ የሚጠጡ ሰዎች ይሆናሉ፣ ሰካራሞች ሊሆኑ ይችላሉ፣ አጫሾች ሊሆኑ ይችላሉ፣ የተለያየ ነገር የሚወስዱ። እናንተ አሪፍ መሆን አለባችሁ። መጥፋት የሚባለውን ነገር አትፍሩ። ብጠፉ እኮ ፖሊስ ቢይዛችሁ እኮ አንገታችሁን አይቆርጣችሁም፣ አይገላችሁም። እዚህ ሀገር ወንጀለኛ ማለት ሰው የገደለ ሰው ብቻ ነው። ወደ ሀገር ነው የሚያስገቧችሁ። እናንተ ካልሰረቃችሁ ካልገደላችሁ አረብ ቤት ቁጭ ብላችሁ የምትደበደቡበት ምክንያት የለም። ወንጀሉ ምንድነው? እዚህ ሀገር ከባድ መግደልና መስረቅ ብቻ ነው። እናንተ እየተደበደባችሁ እየተበደላችሁ ብር እየተከለከላችሁ ቁጭ ማለት የለባችሁም። እንደ በርን ከፍታችሁ ቀጥታ ሂዱ። ፖሊስ ነው የሚያስራችሁ፣ ፖሊስ ነው የሚይዛችሁ። ህግ ጥላ ስር ነው የምትውሉት። በሸሪዓ የሚተዳደርበት አገር ነው። በሸሪዓ የሚተዳደር አገር ስለሆነ አይገሏችሁም። በቃ ቢያንስ ያሰራያችሁ ስልክ ቁጥር ካወቃችሁ ትጠየቃላችሁ። ከዛ ስልክ ቁጥር ትሰጣላችሁ፣ ይደወልለታል፣ ይመጣል። ያደረሰባችሁን ችግር ትናገራላችሁ። ገንዘቡን ከተከለከላችሁ ብራችሁን ይቀበሉላችኋል። ቤት መቀየር የምትፈልጉ ከሆነ መሳፈር የምትፈልጉም ከሆነ ነገሮች ይመቻቹላችኋል። ለምንድን ነው እስከሚገሏችሁ አረብ ቤት የምትቀመጡት? እቺ ልጅ በቀደም ቪዲዮ ሰርታለች አሉ፣ እኔ አላየሁም። ባህር ውስጥ ነው ምንጥልሽ፣ እንገልሻለን እያሉ ያስፈራሩኛል አለች አሉ። ኦኬ ዛሬ ይኸውና ሞተች ብለው ለቤተሰቦቿ ደውለው ነገሩ። ባህር ገባች ደግሞ አልሐምዱሊላህ እኮ ነው የሚሉት። ታዳምጧትም ቪዲዮ በኦሮምኛ የሆነ ልጅ ፖስት አድርጎት አይቼ ማለት ነው፣ ሼር አድርጌዋለሁ። አልሐምዱሊላህ ሞተች፣ አልሐምዱሊላህ ሞተት። በሽታ ሞታቸውና አይገርምም? እኔ በጣም ነው የኛ ሰው ራሱ የሚገርመኝ ወላሂ። አላህ ይርሐማት፣ አላህ ለጀነት ይበላት፣ ጀነት አልፈርዶስ ይወፍቃት። የሞተችውንም ልጅ ቤተሰቦቿንም አላህ መጽናናቱን ይስጣቸው። አላህ ሰምርና ኢማን ይስጣቸው። ምን ይደረጋል እንግዲህ፣ ይሄን ያህል እንገልሻለን ብሎ የሚያስፈራሩኝ እንገልሻለን አይደለም፣ ደሞዝ የማይከፍሉ ከሆነ ጥለናቸው አይደለም ምን ሄደው ምን አባቱ